ሰላም ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ ያስባችሁበት ድረሱ፣ በስራችሁ ስኬታማ ሁኑ፣ ዘራችሁ ይባረክ። ውድና የተከበራችሁ ቤተሰቦቼ ከብዙ ጊዜ በኋላ ዛሬ እንግዲህ ፊቴ በጣም ተበላሽቶ ተጎሳቅሎ ራሴን ሳልጠብቅ ከርሜ ማለት ነው ዛሬ መጥቻለሁ። ራሴን ለመጠበቅ ዝግጁ ሆኜ እና የተጠቀምኩት አንድ ማንኪያ የሩዝ ዱቄት ነው። የሩዝ ዱቄት በጣም ነው የምወደው። ከዚህ ደግሞ አንድ ማንኪያ ደግሞ የአብሽ ዱቄት፣ ሁለቱን አንድ ጋር ቀላቅለዋለሁ። ሚክስ ነው የሚባለው። እንደዚህ ቀላቅለዋለሁ ሁለቱን የሩዝ ዱቄትና አብሽ ዱቄት ማለት ነው። ከዛ ደግሞ ማር ደግሞ ያው ሰው ሰጥቶኝ ነው። እኔ ቤት ስለሌለኝ የራሴን ከምጠቀም ብዬ ሰው ሰጥቶኝ ነው። ከረጅም ጊዜ በኋላ ነው የመጣሁትኝና አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮቹ ደግሞ ማለት ነው ላይክ በማድረግ ቪዲዮውን ጀምሩት ማለት ነው። አሁን ቀላቅየው እመጣለሁ ማለት ነው። የተጠቀምኳቸው ግብአቶች ማር፣ የተፈጥሮ ያው ኦርጋኒክ ማር ማለት ነው የዚህ ሀገሩ። እዚህ ጋር ደግሞ የሩዝ ዱቄት፣ እዚህ ጋር የአብሽ ዱቄት ነው ያለኝ ማለት ነው። ለፊታችን ለተጎዳ ፊት፣ ጥቋቁር በፀሐይ በምን ለተጎዳ ፊት በጣም ጥሩ ነው። ተመልሼም ጥሩ ነው አሳያችኋለሁ። ውድና የተከበራችሁ ቤተሰቦቼ ያው እንግዲህ የሩዝ ዱቄት ይዤ መጥቼ የሩዝ ዱቄት ማር አብሽ ነው የተጠቀምኩትኝ ማለት ነው። እና እንግዲህ ፊታችንን እኔ በጣም ደስ ከሚለኝ ነገር አንዱ ምን እንደሆነ ታውቃላችሁ? የሩዝ ዱቄት በጣም ነው የምወደው። እስክራብ ያደርግልኛል ፊቴን ማለት ነው። ይሄ ፊቴ በጣም በቃ ተጎድቷል። ክረምት ነው፣ በጣም ይበርዳል። በብርድ እንትን ማለት አልፈልግም። ፀጉሬ ራሱ ተጎሳቅሏል ማለት ነው። እና ዛሬ እስኪ የሩዝና የአብሽ እና የአብሽ የሩዝ ማር ትንሽዬ ውሃ አደርግበታለሁ። እናንተ ብትፈልጉ ዘይትም አድርጉበት። እኔ ውሃ ትንሽ አድርጌ እንዲያያዝልኝ እንዲዋሃድ ማለት ነው። ይሄ ብዙም ጊዜ ለፊቴ ማስክ ስሰራ ማለት ነው በጣም ነው ወፈር የማደርገው። ለምን ስክራብ እንዲያደርግልኝ ስለምፈልግ በጣም ነው የሩዝ ዱቄት የምወደው። እንትን ደግሞ አብሽ ማለት ነው። አብሽ በጣም ጥሩ ነው ለፀጉርም ለፊትም። ከእርድ ይልቅ እኔ አብሽን እመርጣለሁ ማለት ነው። 20 ደቂቃ 30 ደቂቃ ያክል ብታደርጉ እስኪ ሰብስክራይብ በማድረግ ቻናሌን አግዙኝ ማለት ነው። ረጅም ጊዜ ሆኖኛል ከጠፋው ስላልተመቸኝ ማለት ነው። እስኪ ላይክ አድርጉና ሰብስክራይብ ማድረጋችሁ። የአብሹ ሽታ ግን ፊታችሁን ሁላ አይለቅም። ቀኑ ሙሉ ነው የሚሸተው። ይሄ ለተጎዳ ለጠቆረ ፊት ምናምን እኔ አሁን እቀባለሁ ታውቃላችሁ። በጣም ነው የምቀባው። በጣም እግዚአብሔር ይመስገን ሲመቸኝ እቀባለሁ። ግን ቪዲዮ ቀርጬ አላውቅም። ፀጉሬን ብቻ ነው እኔ ምንም ነገር የማልጠቀመው ለፀጉሬ ግብአቶችን ስለማላገኝ ኖርማል። ይሄን ግን የሩዝ ዱቄት ብዙ ጊዜ ነው የሚጠቅመው። ፍሪጅ ውስጥ አስቀምጣችሁ እንዲህ ያደርኩኝ እቀባለሁ ማለት ነው። ፊቴ ከረጅም ጊዜ በኋላ ነው የመጣሁት። ቪዲዮ ራሱ ምን እንደሚባል እረስቻለሁ። ለማንኛውም እንግዲህ ይኸውላችሁ ፊቴ እኔ ማዲያት አለኝ። በጣም ኃይለኛ ማዲያት ነው ያለኝ። እንደዚህ ተቀብቼ
እየቀባሁ እስኪ ሰብስክራይብ አድርጉኝ። አዲስ የሆናችሁ ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮቹ ላይክ አድርጋችሁ ቪዲዮውን ጀምሩት። ትንሽ መጠጥ ይበልና ወደ ፀጉሬ ጋር እንዳይጠጋ ነው። ፀጉሬን እንትን እንዳይልክ በመከራ ነው። ሙቅ ውሃ የለም፣ ብርድ ነው በጣም። ውድና የተከበራችሁ ቤተሰቦቼ በጣም ነው ማወዳችሁ ማከብራችሁ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ። ነባሮቹ ላይክ በማድረግ ቤተሰብ ሁኑ። ሀገራችንን ሰላም ያርግልን። በያለንበት ሀገር ያለ ነው አሁን ያለው ነገር ማለት ነው። አሁን ያለው ከባዱና መጥፎ ነገር አሁን ያለንበት ሁሉም በየአካባቢው ያለንበት መጥፎና ክፉ ይሄ ጦርነት ምን ከሱ ይጠብቀን መድኃኔዓለም። አሁን ሁላችንም በእንትን ላይ በስትረስ ላይ በጭንቀት ላይ እንዳለን ይገባኛል። ግን ሆኖም እግዚአብሔር መልካም ነው። እግዚአብሔር አዋቂ ነው። ሁል ጊዜ መድኃኔዓለም አዋቂ ነው። እመቤቴ ማርያም ከልጇ ከወዳጇ ትማልደንና ይህንን በየዓለም ላይ ያለውን የተጨነቁትን ነገር ሁሉ ታሳርፍልን። ከክፉ ነገር ሁላ ጠብቀን። ጸሎት አድርጉ። እግዚኦታ ያስፈልገናል። እግዚኦታ ያስፈልገናል። ዓለም ተጨንቃለች። ዓለም ተጨንቃለች። ይሄ አሁን የመጣው እንደ ዓለም ነው የመጣው ጦርነት ሀገራችን ላይ እንደ ልባችን መውጣት እንደ መግባት ባይኖርም ኢትዮጵያም ላይ በየቦታው ክርስቲያን እየታረደ እየሞተ ያለ ሆኖም ደግሞ ዓለም ላይ ያለው ነገር በየአካባቢያችን በምንሰራባቸው ስራዎች ቦታ ላይ ቲክቶክ ላይ የምናያቸው በጣም ዘግናኝ በቃ በጣም ምን ልበላችሁ መጥፎ ነገር በቃ ለትውልድ የማይገባ ነገር በቲክቶክ ላይ በስደት ላይ እርስ በራስ መጨቃቀን እርስ በራስ በሴጣን ማምለክ ያለ ነገር እንዳለ ሆኖ ሴጣን ማለት ነው በእኛ ላይ ስልጣን የለውም። የማርያምን ስም ስጠሩበት ሴጣን ያፍራል። የማርያምን ድምፅ ስም ስጠሩበት ሴጣን ያፍራል። እና አንዳንድ እንደዚህ አይነት ነገሮች በየቲክቶክ ላይ የምናያቸው በየቤቱ የምናያቸው ስንት ጉድ አለ። እንደገና ወይም ሆኖ ደግሞ ዓለም ላይ ያለውም ደግሞ ጦርነት አስከፊና በጣም እንትን ያለ ነው። ለማንኛውም የሁላችሁ እንግዲህ አሁን እኔን ተቀባውትኝ 20 ደቂቃ ያህል አቆይቼ ታጥቤው ደግሞ እመጣለሁ ማለት ነው። 20 ደቂቃ ያህል ይቆይና ትንሽ ፊቴ አሁን ስለማትመጣ ሴትዬ ትንሽ ላቆየው። በጣም ነው ደስ የሚለኝ። ደስ ስክራብ ያደርግኝ አይደለም? ደስ ስክራብ ፊታችንን እንዲህ የሞቱትን ሴሎች ሙልጭ አድርጎ ነው የሚያንሰው። የሩዝ ማስክ ማን ነው የማይወድ? ብዙውን ጊዜ ደግሞ ማለት ነው እርድ የማይመቻችሁ የአብሽ ዱቄት በጣም ጥሩ ነው። አብሽ ዱቄት ለመጠጥም ጥሩ ነው። ከሞላ ጎደል ግን ከእድሜያችን አንጻር ብዙ ጥቅሞችና ብዙ ጥቅሞች እንዳሉትም ብዙ ጉዳቶች ይኖሩታልና ተጠንቀቁ፣ ራሳችሁን ጠብቁ ለማለት ያህል ነው። ለመጠጣት ምንም ለማለትም እና ዓለም ተጨንቃለችና እንግዲህ እግዚአብሔር ከክፉ ነገር ሁላችንን የሚጠብቀን። ያው ትንሽ ደረቅ ይበልና ስክራብ ያረኩት ነው ያሸሁት ነው። ከ20 ደቂቃ ወዲያ ደግሞ ተመልሼ እስኪ ፏ ብዬ መጣሁ። 20 ደቂቃ ነው ያቆየሁትኝ እኔ ማለት ነው። ሲተርፋችሁ ደግሞ ማለት ነው እጃችሁን ተቀቡት። ይሄ እጃችሁንም በኦጀቨል ጀነራል ዲቶል እኔ አሁን በቀን እስከ 4 ጊዜ 5 ጊዜ ቤት እወለውላለሁ። ለምን እኔ ውሾች አሉኝ። ውሾቹ ሽንታቸውን ቤት ውስጥ ስለሚሸኑ ለነሱ ሲባል በጣም ነው እንትን የምለው እና በጣም ነው በቃ እንትን የሚሉኝ እጄ ማለት ነው። ግን ደህና ነው በቃ እኔ ቡና ተላም ሳገኝ ቡና ጠጥቼ ሳበቃ እጄን ቀባውና እንደዚህ በጣም እንትን እለዋለሁ። እሽት አድርገዋለሁ፣ ስክራብ አድርገዋለሁ። የሩዝ ዱቄት አድርጌ ማለት ነው። በቃ ፏ ነው የሚለው። ከላስ ይኸውላችሁ ፊቴ እኔ አሁን ማዲያት አለብኝ። ማዲያቴ በጣም እንትን ያለ ነው፣ የከፋ ማዲያት ነው ያለብኝ። የአብሹ ሽታ ትንሽ ይደብራል፣ ግን በቃ
ይሄ እንደዚህ ተጠቅሜ የምቀባው እኔ የወይራ ዘይት ነው። ፊቴን የምጠቀመው የወይራ ዘይት እንትን አረግበታለሁኝ። ስጋ መጥበሻ አረግበትና እሱን ትንሽ ጠብ አድርጌ ፊቴን እቀባለሁ። ከዛ ባዝሊን ደግሞ አንዳንዴ ማታ ካልደበረኝ እቀባለሁኝ። እሱንም ጨንደድ ካለኝ ገይን የወይራ ዘይት የምጠቀመው። የሁላችሁ ይህን ይመስላል እንግዲህ። ውድ እና የተከበራችሁ ቤተሰቦቼ ተጠቀሙት። የሩዝ ዱቄት፣ የአብሽ ዱቄት፣ ማር፣ ትንሽዬ ውሃ ጠብ አድርጌበታለሁ። የሮዝ አበባ ውሃ ብታደርጉበት ተመራጭ ይሆናል። እኔ ግን በቅርብ ስለሌለኝ ነው ባለኝ ነገር ነው የተጠቀምኩት። ፏብትን ማለት ነው እንግዲህ በራሳችን ማለት ነው። አንዳንድ ሙዳችን ሲመጣ እንደዚህ ፏብትን እንላለን። ውድና የተከበራችሁ ቤተሰቦች እንግዲህ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው፣ ነባሮቹ ላይክ በማድረግ ቪዲዮውን ጀምሩት፣ አግዙኝ ማለት ነው። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ዘራችሁ ይባረክ። ለሀገራችን ሰላም ፍቅር ያድልልን። ዓለም የተጨነቀችበትን ቸሩ መድኃኔዓለም የድንግል ማርያም ልጅ እሱ ይጨመርበትና ያረጋጋልን። ሀገራችን በሰላም ቤተሰቦቻችን ጋር በሰላም ለመግባት ያብቃን። እወዳችኋለሁ፣ አክብራችኋለሁ ቤተሰቦቼ። ቸር ሰንብቱ። አመሰግናለሁ።